ሰላም እንዴት ናችሁ? በማስተር ኮሚኒኬሽንስ አማካኝነት የሚቀርብላችሁ ስፒኪንግ ለሰን ነው። በእንግሊዝኛ ኮሚኒኬት ስናደርግ አንዳንድ የሚያሳስቱን ኤክስፕሬሽኖች አሉ። እነሱን ይዤላችሁ መጥቻለሁ። ቪዲዮውን ሰብስክራይብ እና ሼር ማድረግ አትርሱ። here are the expressions. I have got my shoe polished እና I have polished my shoe ልዩነታቸውን ታውቃላችሁ? I have got my shoe polished ማለት በሌላ ሰው ጫማችሁን አስጠርጋችኋል ማለት ነው። በሹሻይን ሊሆን ይችላል። I have polished my shoe ማለት ደግሞ እኔ ራሴ ጫማዬን ጠርጌዋለሁ ማለት ነው። በተመሳሳይ I got my hair cut yesterday እና I cut my hair yesterday. I got my hair cut yesterday በባርበር ፀጉር ቤት ሄዳችሁን የተስተካከላችሁ። I cut my hair yesterday ደግሞ ራሳችሁ ናችሁ ፀጉራችሁን ያስተካከላችሁ፣ ቤታችሁ ሆናችሁ ሊሆን ይችላል። እዚህ ጋር በሲምፕል ፓስት የተጠቀምነው ታይም ኢንዲኬተር አለው yesterday የሚለው የመጀመሪያው በፕሬዘንት ፐርፌክት ነው ያደረግነው። ኦልሬዲ ጫማችሁ ከተጠረገ ከ10 ደቂቃ ከ20 ደቂቃ ፊት ይሆናል። አሁንም ጫማችሁ ከተጠረገ ስለሆነ ኢፌክቱ አሁንም አለ። ስለዚህ ፓስት አክሽን ፕላስ ፕሬዘንት ከሆነ ፕሬዘንት ፐርፌክትን ስለምንጠቀም ነው። look at these two also expressions. I stopped smoking. I stopped to smoke. I stopped smoking ማለት ሲጋራ I gave up smoking ነው። ሲጋራ አቁሜያለሁ ነው። I stopped to smoke ግን የሆነን ድርጊት አቁማችሁ ወደ ማጨስ ስትሄዱ ነው። I stopped reading ሊሆን ይችላል። I stopped eating ሊሆን ይችላል። to smoke ለማጨስ ማንበብ አቁሜያለሁ፣ አሁን እያጨስኩ ነው፣ ወይም ደግሞ ስበላ ነበረ እያጨስኩ ነው ማለት ነው። በእርግጥ ሲጋራን ያበረታታው አይደለም፣ ግን ምሳሌዎቹ በዚህ መልኩ ስለሚመጡ ለመጽሐፍ ላይ አክቲቪቲዎችን እንያቸው። I stopped smoking because it was bad for my health. I stopped to smoke because it was bad for my health. የትኛው ነው ትክክለኛ? ያ I stopped smoking because it was bad for my health. አቁሜያለሁ ነው። I stopped to smoke ከሆነ ግን የሆነን ድርጊት አቁሜ ሲጋራ እያጨስኩ ነው እንደማለት ነው። They stopped talking. They stopped to talk. ይሄም ተመሳሳይ ነው። They stopped talking ማለት ሲያወሩ ነበር፣ አሁን አቁመዋል፣ ወደ ጥናት ሄደዋል ማለት ነው። They stopped to talk ማለት ደግሞ ጥናታቸውን አቁመው ወደ ወሬ ሄደዋል፣ ወሬ ጀምረዋል እንደማለት ነው። እስኪ ይህን አክቲቪቲ እንየው። They were studying but now they would like to give time for talking. ከየትኛው ጋር ነው የሚሄደው? The second one. They don't like to talk now. አሁን ደግሞ ማውራት አይፈልጉም ነው የሚለው። So they were studying but now they would like to give time for talking ማለት they stopped to talk ሁለተኛው ነው። They don't like to talk now ማለት ደግሞ they stopped talking and want to study እንደማለት ነው። I remember meeting her. I remembered to meet her. የመጀመሪያው I remember meeting her ማለት ከዚህ በፊት አግኝቻታለሁ፣ አስታውሳለሁ፣ የዛሬ ወር፣ የዛሬ ዓመት ስብሰባ ላይ፣ ኮንፈረንስ ላይ ትውስታለኝ እንደማለት ነው። I remember to meet her ማለት ግን ትናንትና ቀጠሮ ነበረኝ ሳረሳ ሂጄ አገኘኋት፣ ወይም ሳምንት ቀጠሮ ነበረን ሳረሳ ሂጄ አገኘኋት እንደማለት ነው። እስኪ አክቲቪቲውን እንየው። I remember meeting to meet her in the university last month and I remember meeting or to meet her at 2 p.m. የትኛው ለየትኛው ይሆናል? የመጀመሪያው I remember meeting to meet her in the university last month የዛሬ ወር አግኝቻታለሁ፣ ሚቲንግ ነው ማለት ነው። I remember to meet her at 2 p.m. ደግሞ ይሄኛው 8 ሰዓት ላይ አግኝቻት ሳረሳ ሂጄ አገኘኋት እንደማለት ነው። ልዩነታቸው ይሄን ይመስላል። እንዲህ አይነት ቪዲዮዎችን ለኮሚኒኬሽን የሚያግዟችሁን የተለያዩ ቪዲዮዎች ይዤ እቀርባለሁ።